እግዚአብሔር ሕያው ቃሉን እንዲያስተምረን ከኔ ጋርም አጭር ጸሎት አድርገን እግዚአብሔርን ቃል እንማራለን። አባት ሆይ ክብር ለሚገባ ለአንተ ክብርን እንሰጣለን። ምስጋና የሚገባህን አንተን እንጠራሃለን። አሁንም ደግሞ እንደገና በፊት እንድንሆን ህብረት እንድናደርግ እንድንተናነጽ ይሄንን መልካም ጊዜ ስለሰጠህን ስሜ የተመሰገነ ይሁን። ጌታ ሆይ ሃሌሉያ። በሕያው ቃል አግኘን፣ በቃል ተናገረን። እግዚአብሔር ሆይ አንተ ስትናገር ለውጥ ይሆናል። አንተ ስትናገር እግዚአብሔር ሆይ ቃል ይሰራል። በቃል አግኘን። የትኛውም ተጽዕኖ በስም ስልጣን የተከለከለ ይሁን። ጌታ ሆይ ቃልህን መናገር የምችልበትን ጥበብ፣ ማስተዋል፣ ጸጋ እንድትሰጠኝ እጠይቅሃለሁ። ህዝብህም ደግሞ በማስተዋል እንዲሰማ የህዝብን ልብ እንድትከፍት በሚሆነው ሁሉ ክብሩ ላንተ እንዲሆን ጸለይኩ። በጌታ በኢየሱስ ክርስቶስ ስም አሜን። ምናልባት መጽሐፍ ቅዱስ ከያዛችሁ ትንቢተ ዕንባቆምን እናወጣና በዚህ ከሰዓት ከዚህ መጽሐፍ አብረን እንማራለን። ትንቢተ ዕንባቆም የምናገርበት ሐሳብ ጻድቅ በእምነት በሕይወት ይኖራል። ጻድቅ በእምነት በሕይወት ይኖራል። ይሄ መጽሐፍ 3 ምዕራፍ ብቻ ያሉት አጭር መጽሐፍ ነው። ይህንን መጽሐፍ ምዕራፍ በምዕራፍ እንሄድበታለን። ዋናው ቲሙ የዚህ መጽሐፍ ዋናው ትኩረት ጻድቅ በእምነት በሕይወት ይኖራል። ይሄ መጽሐፍ ትንቢተ ዕንባቆም ከሌሎቹ የትንቢት መጽሐፍት ለየት ያለ ነው። በሌሎቹ የትንቢት መጽሐፍት ነቢያት ከእግዚአብሔር ድምፅ ይሰሙና ያን የሰሙትን መልእክት ለሕዝቡ ያስተላልፋሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ይህንን ፕሮፌቲክ ፎርሙላ የተጠቀሙ ለሕዝቡ ያስተላልፋሉ። በዚህ መጽሐፍ ውስጥ የምናየው ግን ዲያሎግ ነው። በነቢዩና በእግዚአብሔር መካከል የነበረውን ዲያሎግ ነው የምናየው። በየትም ስፍራ እግዚአብሔር እንዲህ ይላል የሚል ነገር አትመለከቱም። እና ነቢዩ ጥያቄ ያነሳል፣ እግዚአብሔር ይመልስለታል። ነቢዩ እንደገና ጥያቄ ያነሳል፣ እግዚአብሔር ይመልስለታል። በመጨረሻም ነቢዩ በእግዚአብሔር ላይ ያለውን መታመን በጸሎት በዝማሬ የገለጠበትን ምዕራፍ እናገኛለን። ሲጀምር ነቢዩ ዕንባቆም የተቀበለው ንግር ይላል። የነቢዩ ዕንባቆም ሸክም፣ ይሄ የነቢዩ ዕንባቆም ኦራክል ነው። ይሄ መልእክት ይሄ ሬቨሌሽን የመጣው በነቢዩ ዕንባቆም እንደሆነ ይገልጣል። ምዕራፍ 1 ቁጥር 1 ላይ ነው this is the oracle of Habakkuk ብሎ ይጀምራል። then ከቁጥር 2 እስከ 4 የነቢዩ ዕንባቆምን የመጀመሪያውን ጥያቄ እናገኛለን። ይሄ የመጀመሪያው ጥያቄ ለምን እስከ መቼ የሚል ነው። አብረን እናነባለን። እግዚአብሔር ሆይ ለእርዳታ እየጠራሁ አንተ የማትሰማው እስከ መቼ ነው? ግፍ በዛ ብዬ ጮኻለሁ። አንተ የማታድነው እስከ መቼ ነው? ስለምን በደልን እንዳያደረከኝ? እንዴትስ ግፍ ሲፈጽም ትታገሳል? ጥፋትና ግፍ በፊት ያለ ጠብና ግጭት በስቷል። ስለዚህ ሕግ ላልቷል፣ ፍትህ ድል አይነሳም። ፍትህ ይጣመም ዘንድ ክፉዎች ጻድቃንን ይከባሉ። የሚገርም ጥያቄ ነው። ይሄ ነቢይ በእግዚአብሔር ሕዝብ መካከል በኪዳኑ ሕዝብ መካከል የተመለከተውን ኦብዘርቭ ያደረገውን ነገር ሁሉ ይዞ በእግዚአብሔር ፊት ይቀርብና ጥያቄ ያቀርባል። ለእርዳታ እየጠራሁ የማትሰማው የማትመልስልኝ እስከ መቼ ድረስ ነው? ግፍ አለ፣ ኢንጀስቲስ አለ። አንተ የማታድነው እስከ መቼ ድረስ ነው? እንዴት ግፍ ሲፈጸም ዝም ብለህ ታያለህ? ጥፋት፣ ግፍ አለ። ሕግ ላልቷል፣ ፍትህ ድል አይነሳም። ለምን እግዚአብሔር ሆይ እስከ መቼ? እግዚአብሔር ሆይ ለምን ዝም ትላለህ? እግዚአብሔር ሆይ በጣም የሚገርም ነው። የነቢዩ ዕንባቆም ጥያቄ በኪዳኑ ሕዝብ መካከል የተመለከተውን ኢንጀስቲስ፣ በሕዝቡ መካከል ያለውን ግፍ፣ በደል ይዞ በእግዚአብሔር ፊት ይህን ጥያቄ ይዞ ቀረበ። ሕግ ላልቷል፣ ፍትህ ድል አይነሳም። ፍትህ ይጣመም ዘንድ ክፉዎች ጻድቃንን ይከባሉ። ለምን እግዚአብሔር? እስከ መቼ እግዚአብሔር? ብዙ ጊዜ እኛም በግል ሕይወታችንም ሊሆን ይችላል፣ በቤተ ክርስቲያን ውስጥ ሊሆን ይችላል፣ በአገር ደረጃም ሊሆን ይችላል። የተለያዩ ነገሮች ኦብዘርቭ ስናደርግ ኢቭን በቤተ ክርስቲያን አካባቢ በአማኞች መካከል የተለያየ ግፍ፣ ክፋት፣ አመፅ፣ በደል፣ ኢንጀስቲስ ስናይ እግዚአብሔር ሆይ ለምን ይሄን ነገር እግዚአብሔር ስለምን ዝም ይላል? እስከ መቼ እግዚአብሔር ይህን ዝም ትላለህ እንላለን። የእግዚአብሔር ሕዝብ አቅሙ፣ የእግዚአብሔር ሕዝብ ጉልበቱ በእግዚአብሔር ፊት መውደቅ፣ ወደ እግዚአብሔር መጮህ፣ ለእግዚአብሔር ጥያቄውን ማቅረብ ስለሆነ ማለት ነቢዩ ይህንን ጥያቄ ያነሳል።
1 ከ2 እስከ 4 የመጀመሪያውን ጥያቄ ታያላችሁ። እስከ መቼ? ለሚጠይቁት እግዚአብሔር ይመልሳል። ማወቅ ለሚፈልጉት በፊቱ ለሚወድቁት እግዚአብሔር መልሳለሁ። ሼር የሚያደርገው ነገር አለ፣ የሚያካፍለው ነገር እግዚአብሔር መለሰ። ከቁጥር 5 እስከ 11 ለዚህ ለነብዩ የመጀመሪያው ጥያቄ እግዚአብሔር የሰጠውን የመጀመሪያው ምላሽ እናገኛለን። ምንድነው የመለሰው እግዚአብሔር? ቢነገራችሁ እንኳ የማታምኑትን እናንተን በዘመናችሁ አንድ ነገር ስለማደርግ እነሆ ሕዝቡን እዩ፣ ተመልከቱም እጅግም ተደነቁ። የራሳቸው ያሉትን መኖሪያ ስፍራዎች ለመያዝ ምድርን ሁሉ የሚወሩትን ጨካኝና ፈጣን የሆኑትን ባቢሎናውያንን አስነሳለሁ። ይቀጥላል። እነርሱም የሚያስፈሩ የሚያስደነግጡ፣ ፍርዳቸው ክብራቸው ከራሳቸው ይወጣል፣ ፈረሶቻቸው ከነብር ይልቅ ፈጣኖች። እስከ ቁጥር 11 ድረስ ይቀጥላል። እግዚአብሔር መለሰ። እግዚአብሔር ሲመልስ የመለሰው መልስ የሚያስደነግጥ ነው። ነቢዩ በኪዳኑ በእስራኤል ሕዝብ መካከል ስላየው በደል ነው፣ ግፍ ነው፣ አመጽ ነው ወደ እግዚአብሔር እስከ መቼ ለምን የሚል ጥያቄ ያቀረበው። እግዚአብሔር ሲመልስ ግን እንዲህ አለ። እኔ መደበኛ ትርጉም ነው ያነበብኩ ያለሁት። ምናልባት የ1954 ትርጉም ከያዛችሁ እናንተ የምትንቁ ሆይ እዩ፣ ተደነቁ። በዘመናችሁ አንድስ እንኳን ቢተረክላችሁ የማታምኑትን ስራ እኔ እሰራለሁ። ይቀጥልና ቁጥር ከለዳውያንን አስነሳለሁ፣ እፈርዳለሁ፣ እቀጣለሁ። ስለ ከለዳውያን ገለጻ ይሰጣል። በነገራችን ላይ እቺ ቁጥር 5 ላይ ያለችው ሐሳብ ብዙ ጊዜ ከአውዱ ውጭ የምትጠቀስ ጥቅስ ናት። ብዙ ኮንፈረንሶች ላይ ማይቻለሁ። ጥቅሱ የበረከት ጥቅስ አይደል። ሰዎች እናንተ የምትንቁ ሆይ እዩ፣ ተደነቁ። በዘመናችሁ አንድስ እንኳን ቢተረክላችሁ የማታምኑትን ስራ እኔ እሰራለሁ ይሉና ከስር ይተረተራል፣ ይበራል፣ ያያል ተጨምሮበት ኮንፈረንስ ላይ ባነር ይሆናል። ጥቅሱ አንድ ቁጥር ጨምራችሁ ብታዩ ከለዳውያንን አስነሳለን። የማይታመን ነው። ይሄ ለማመን የሚከብድ ነው። ለምን? እግዚአብሔር አውትሳይደርስ፣ እግዚአብሔር ከጠላቶቻቸው መካከል አንዱ ባቢሎናን አስነስቶ ይቀጣል፣ ይፈርዳል። ይሄ አይታመንም። ይሄ የማይታመን ነው። ይሄ ይሆናል። ዲስክሪፕሽኑ እስከ ቁጥር 11 ድረስ ብትቀጥሉ ስለ ባቢሎናውያን፣ ስለዚህ ስለ ኔሽኑ፣ ስለ ሰራዊቶቻቸው ያንን ነው የሚያነሳው። ፈረሶቻቸው ከነብር ይልቅ ፈጣኖች፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሶቻቸው በፍጥነት ይጋልባሉ፣ ከሩቅ ስፍራም ይመጣሉ። ነጥቆ ለመበላት እንደሚቸኩል አሞራ ይበራሉ። ሁሉም ለአመፅ ታጥቀው ይመጣሉ። ይቀጥላል። ዋው! ደነገጠ ዕንባቆም። አሁን ተከተሉኝ። እንግዲህ የመጀመሪያው ጥያቄ እስከ መቼ ለምን የሚል ነው። የእግዚአብሔር ምላሽ በዘመን የማይታመን ነገር ይሆናል። ከለዳውያን አስነስቼ እቀጣለሁ። አይታመንም። የማይታመን ነገር ነው ይሄ። ኢትስ አንቢሊቨብል እንዴ! የእግዚአብሔር አደራረግ ልዩ ልዩ ነው። የእግዚአብሔር አሰራር ከኛ አንደርስታንዲንግ ያለፈ ነው እና ለካ ከእግዚአብሔር የተሰወረ አይደለም። ጉዳዩን ያውቀዋል እግዚአብሔር። ስለሚያውቀው እንደውም እናንተ የምትንቁ በዘመናችሁ ይሆናል ጠብቁ አለ። ከለዳውያን አስነሳለሁ አለ። ጥቅሱ የመነቃቂያ አይደለም። ይሄ የማይታመነው እግዚአብሔር ባቢሎናን ተጠቅሞ ህዝቡን የሚቀጣ መሆኑ ነው። ይሄ የማይታመን በዘመናችሁ ይሄ ይሆናል አለ እግዚአብሔር። ደነገጠ። አሁንም ነብዩ ሌላ ጥያቄ አመጣ። እንዴ እግዚአብሔር ሆይ ከቁጥር 12 ጀምሮ እስከ ምዕራፍ 2 ቁጥር 1 ድረስ ሁለተኛ ጥያቄ ያነሳል ነብዩ። ከ2 እስከ 4 የመጀመሪያው ጥያቄ፣ ምዕራፍ 1 ከቁጥር 12 ጀምሮ እስከ ምዕራፍ 2 ቁጥር 1 ሁለተኛ ጥያቄ ለእግዚአብሔር ያቀርባል። እንዴ እግዚአብሔር ሆይ ምን ማለትህ ነው? ከኛ የባሱ ኃጢአተኞች፣ ግፈኞች ተጠቅመህ እንዴት ትቀጠናል? ይሁት ጥያቄውን። እግዚአብሔር ሆይ ከዘላለም ጀምሮ ያለህ አይደለህምን? የኔ አምላክ የኔ ቅዱስ እኛን ሞትም እግዚአብሔር ሆይ እንዲፈርዱ ሾመሃቸዋል። አለት ሆይ ይቀጡ ዘንድ ስልጣን ሰጣቸው። አይኖች ክፉን እንዳያዩ እጅግ ንጹሐን ናቸው። አንተ በደልን መታገስ አትችልም። ታዲያ አታላዮችን ለምን ትታገሳለህ? ስሙቴን ክፉ ከራሱ ይልቅ ጻድቅ የሆነውን ሲውጠውስ ለምን ዝም ትላለህ? ምን ማለት ነው እግዚአብሔር እያለ ይቀጥልና 2:1 በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ ቆያለሁ። ምን እንደሚለኝ ለክርክሩም የሚሰጠውን መልስ ለማወቅ እጠባበቃለሁ። እንዴ እግዚአብሔር ሆይ ምን ማለት ነው? እንዴት ከኛ የባሱ ግፈኞች፣ ከኛ የባሱ አመፀኞች፣ ከኛ የባሱ ጨካኞች ተጠቅመ እንዴት ትቀጠናል? ነብዩ ሁለተኛ ላይ ያነሳው ጥያቄ
የእግዚአብሔር አደራረግ የእግዚአብሔር አሰራር አልገባውም። የስ እግዚአብሔር በስራ ላይ ነው። የስ እግዚአብሔር በእንቅስቃሴ ላይ ነው። የስ በዘመናቸው የማይታመን ነገር እግዚአብሔር ያደርጋል። ግን ምን ማለት ነው እግዚአብሔር የሚል ጥያቄ ያነሳል። በጣም ልብ የሚነካ ነው። እግዚአብሔር ሆይ ከዘላለም ጀምሮ ያለ አይደለህምን? ይሄ እኮ ማለት የኔ አምላክ የኔ ቅዱስ እኛን ሞትም ይሄ ዘጸአት ምዕራፍ 3:14 ኤኮ የሚያደርግ ነው። እኔ ነኝ ያለው። ትለወጣለህ፣ አንተ ትቀየራለህ፣ አንተ አይደለህም። እንዴት ያለ አይደለህምን? ከዚያ ክፉ ከራሱ ይልቅ ጻድቅ የሆነውን ሲውጠውስ ለምን ዝም ትላለህ? ይሄ እኮ ክፉ እያለ ያለው እግዚአብሔር ሊጠቀምባቸው ያለውን ከለዳውያን ያሳይ ነው። ከለዳውያንና ባቢሎናውያን ተመሳሳይ ኔሽን ነው። እንዴት እንዲህ ሊሆን ይችላል? እጠብቃለሁ፣ መልስልኝ እግዚአብሔር። ሁለተኛ ጥያቄ ለእግዚአብሔር አቀረበ። አሁንም ሲጠየቅ እግዚአብሔር ይመልሳል። ደስ የሚለው እሱ ነው። ለሁለተኛው ለዕንባቆም ጥያቄ እግዚአብሔር መልስ ሰጠ። ሁለተኛ መልስ ሰጠ። እዚህ ውስጥ ነው እንግዲህ የዚህ መጽሐፍ ዋና ቲም ለዚህ ጉባኤም በዚህ ከሰዓት ማስተላለፍ የሚፈልገው መልእክት ያለው እዚህ ውስጥ ነው። እንዴት ከኛ የባሱ ግፈኞች አመፀኞች ተጠቅመኛን ትቀጣናለህ ሲል እጠብቃለሁ መልስልኝ ሲል እግዚአብሔር መለሰለት። የመለሰለት መልስ ሁለተኛው መልስ ከቁጥር 2 እስከ 20 ድረስ ይዘልቃል። ምዕራፍ 2 ከቁጥር 2 እስከ 20 ድረስ መልሱ ይቀጥላል። እግዚአብሔር እንዲህ ሲል መለሰ። በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቀረጸው። ራእዩ የተወሰነለትን ጊዜ ይጠብቃልና ስለ መጨረሻውም ይናገራል። እርሱም አይዋሽም። የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶም አይዘገይም። ቁጥር 4 የመጽሐፉ ቲም እዚህ ጋር ያለው እነሆ እርሱ ታብዮአል፣ ምኞቱ ቀና አይደለም፣ ጻድቅ ግን በእምነቱ ይኖራል። ሃሌሉያ። እነሆ እርሱ ታብዮአል፣ ምኞቱ ቀና አይደለም፣ ጻድቅ ግን በእምነቱ ይኖራል። ጻድቅ ግን በእምነት በሕይወት ይኖራል። ከዛ ይቀጥልና ታውቃላችሁ፣ ቅድም ስለ ከለዳውያን ዲስክራይብ አድርጓል ምን አይነት ኔሽን እንደሆኑ። ይቀጥልና ይሄ እርሱ ታብዮአል ምኞቱ ቀና አይደለም ስለ ከለዳውያን ነው፣ ስለ ባቢሎናውያን ነው። ጻድቅ ግን በእምነቱ ይኖራል። በእርግጥ የወይን ጠጅ ያታሉታል፣ ትዕቢተኛ ነው ከቶ አያርፍ፣ እንደ ሲኦል ስስታም። ቀጥሎ እስከ ቁጥር 20 ድረስ ብታነቡ እግዚአብሔር በራሱ የጊዜ ሰሌዳ ከለዳውያንን እንደሚቀጣ ያሳያል። ቢጠቀምባቸው ክብሩን በእነሱ ቢገልጥም እነሱን ተጠቅሞ ህዝቡን ቢቀጣም በህዝቡ መካከል ያለውን ኢንጀስቲስ በህዝቡ መካከል ያለውን በደል ቢቀጣም እግዚአብሔር በራሱ የጊዜ ሰሌዳ በራሱ አደራረግ በራሱ ሰዓት ከለዳውያንን እንደሚቀጣ እነሱንም እንደሚቀጣ በግልጥ ያሳያል። ወደ 5 ጊዜ ወዮ የሚል ቃል ታገኛላችሁ። ቁጥር 6 ነው። ታዲያ በእንደዚህ አይነቱ ሰው ላይ በማፌዝና በመዘበት እንዲህ ያሉ ሁሉም አይሳለቁበትምን ካለ በኋላ የተሰረቀውን ሸቀጥ ለራሱ ለሚያከማች ራሱን በአመፅ ባለጠጋ ለሚያደርግ ወዮለት። የተሰረቀውን ሸቀጥ ለራሱ ለሚያከማች ራሱን በአመፅ ባለጠጋ ለሚያደርግ ወዮለት። 9ን አንብቡ። ቁጥር 9 በተጭበረበረ ትርፍ መኖሪያውን ለሚገነባ ከጠላት እጅ ለማምለጥ ቤቱን በከፍታ ላይ ለሚሰራ ወዮለት። ቁጥር 12 ነው። ከተማን ደም በማፍሰስ ለሚሰራ በወንጀልም ለሚመሰርታት ወዮለት። ቁጥር 15 ነው። አፍረተ ስጋቸውን ለማየት ባልንጀሮቹን ለሚያጠጣ እስኪሰክሩም ድረስ ወይን ለሚቀዳላቸው ወዮለት። ቁጥር 19 ነው። እንጨቱን ንቃ ሕይወት የሌለውንም ድንጋይ ተነሳ ለሚል ወዮለት። ቁጥር 20 እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ጸጥ ትበል። ሃሌሉያ። የሚገርም ነው፣ የሚደንቅ ነው። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ጉልበታም ነው። እግዚአብሔር በቃሉ የወደደውን ያደርጋል፣ ይፈውሳል፣
ያቀናል፣ ይቀድሳል፣ ይመልሳል፣ ያጽናናል፣ ይቆጣል፣ ያስጠነቅቃል። የሚገርም ነው። እንዴት ከኛ የባሱ ክፎች ተጠቅመህ ትቀጣናለህ? መለሰ እግዚአብሔር፣ አንተ በእምነት በሕይወት ኑር። ጻድቅ በእምነቱ በሕይወት ይኖራል። እግዚአብሔር በስራ ላይ፣ እግዚአብሔር በተቀደሰ መቅደሱ ውስጥ አለ። ምድር ሁሉ በፊቱ ምን ትበል? ዝም ትበል። አመፀኞችን ሊቀጣ፣ ግፈኞችን ሊቀጣ እንደተጻፈው እንዳነበብ ነው የተሰረቀውን ሸቀጥ ለራሳቸው የሚያከማቹትን በአመፅ ራሳቸውን ባለጠጋ የሚያደርጉትን ሊቀጣ እግዚአብሔር በዙፋኑ ላይ፣ እግዚአብሔር በቦታው ላይ አለ። በተጭበረበረ ትርፍ መኖሪያቸውን የሚገነቡትን ሊቀጣ እግዚአብሔር በስፍራው በቦታው ላይ አለ። አለ እግዚአብሔር በማደሪያው አለ። እግዚአብሔር በስፍራው። አንተ በእምነት በሕይወት ኑር። that's the point። ገባው። አሁን ነብዩ መጽሐፉን ሰብስቤው ከዚህ መጽሐፍ ውስጥ አንዳንድ ነጥቦች ድራይቭ እናደርጋለን። አሁን ተረዳ የእግዚአብሔርን ሐሳብ። የመጀመሪያው ጥያቄ እስከ መቼ ለምን የሚል ነው። የእግዚአብሔር መልስ በዘመናቸው የማይታመን ነገር አደርጋለሁ ከለዳውያን አስነስቼ እቀጣለሁ የሚል ነው። እንዴ ምን ማለት ነው እግዚአብሔር ሲል? አንተ በእምነት በሕይወት ኑር፣ እነሱም በራሳቸው ታይም ቴብል በራሳቸው ጊዜ እቀጣለሁ፣ አንተ በእምነት በሕይወት ኑር የሚል ነው። ዴን ነብዩ ምዕራፍ 3 ላይ በእግዚአብሔር ላይ መታመኑን፣ በእግዚአብሔር ላይ መደገፉን፣ ከእግዚአብሔር ሐሳብ ጋር መስማማቱን የገለጠበት መንገድ በዝማሬ የቀረበ የነብዩ የዕንባቆም ጸሎት ይላል። የሚገርም ነው። አሁን ገብቶታል። እግዚአብሔር ሊሰራ ያለው ነገር ገብቶታል። እግዚአብሔር ሊያደርግ ያለው ነገር ገብቶታል። ስለዚህ በዝማሬ የቀረበ የነብዩ የዕንባቆም ጸሎት ምን ጸለየ? እንዴት ገለጠ ሐሳቡን ብትሉ፣ እግዚአብሔር ሆይ ዝናን ሰምቻለሁ፣ እግዚአብሔር ሆይ ስራህም አስፈራኝ፣ በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ፣ በመዓት ጊዜ ምን አርግ? ምህረትን አስብ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ መጣ፣ ክብሩ ሰማያትን ሸፈነ፣ ውዳሴውን ምድርን ሞላ። ጸዳሉ እንደ ፀሐይ ብርሃን ሆነው፣ ጨረር ከእጁ ወጣ፣ ኃይሉም በዚያ ተሰውሯል። መቅሰፍት በፊቱ ሄደ፣ ቸነፈርም እግር በእግር ተከተለው። ቆመ፣ ምድርን አንቀጠቀጠ፣ ተመለከተ፣ ህዝቦችን አብረከረከ። የዘላለም ተራሮች ተፈረካከሱ። ቅድም የባቢሎናውያንን ሰራዊት ነበር ዲስክራይብ ሲያደርገው። አሁን እግዚአብሔር ሲነሳ፣ እግዚአብሔር ሲፈርድ፣ እግዚአብሔር ሲገለጥ ያንን የእግዚአብሔር አደራረግ ዲስክራይብ ያደረገ ሰማው። እግዚአብሔር ሆይ ፈራው፣ በመዓት ጊዜ ምን አድርግ? ምህረትን አስብ። በምህረት አስበን አቤቱ፣ በዓመታት መካከል ስራን ፈጽም። በመዓት ጊዜ ግን ምን አድርግ? ምህረትን አስብ። ማንበብ ብትቀጥሉ ሁሉንም ማንበብ ደስ ይለኛል፣ ግን የዚህን ከተማ ጸባይ እስክለምድ ከመሀል እየዘለልኩ ነው ማነበው እና እንጂ አንድ መጽሐፍ ጠዋትም አንድ መጽሐፍ ጨርሰ ነበር። አንድ ከ66 ሁለት ሄጅ ያለው ዛሬ ማለት ቀጥላል እና እግዚአብሔር ሲገለጥ፣ እግዚአብሔር ሲሰራ፣ እግዚአብሔር ሲነሳ ያንን ዲስክራይብ ያደርጋል። ያን መግለጡን ይቀጥላል። በተለይ እናንተ የለመዳችሁ ቁጥር 16 ላይ እኔ ሰማው፣ ልቤ ደነገጠብኝ፣ ከንፈሬ ከድምፁ የተነሳ ተንቀጠቀጠ፣ ንቅዘት አጥንቴ ውስጥ ዘልቆ ገባ፣ እግሬም ተብረከረከ። ሆኖም በሚወረን ህዝብ ላይ እስኪመጣ ድረስ አያችሁ፣ አሁን የሚወር ህዝብ አለ እግዚአብሔር በእነሱ ላይ እስኪመጣ ድረስ የጥፋትን ቀን በትዕግስት እጠባበቃለሁ። ምንም እንኳ የበለስ ዛፍ ባያፈራ፣ ከወይን ተክልም ፍሬ ባይገኝ፣ የወይራም ዛፍ ፍሬ ባይሰጥ፣ እርሻዎችም ሰብል ባይሰጡ፣ የበጎች ጎረኖ እንኳ ባዶም ቢቀር፣ ላሞችም በበረት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በድነቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። ሃሌሉያ! ይሄ ቅድም እንዳልኳችሁ ከሌሎቹ የትንቢት መጽሐፍት ለየት የሚል መጽሐፍ፣ ነቢዩ ከእግዚአብሔር ጋር የነበረውን ኮንቨርሴሽን፣ የነበረውን ዲያሎግ፣ የነበረውን ክርክር የሚያቀርብ መልእክት፣ በጣም ቻሌንጂንግ። መጽሐፉም እንደሚል ለትምህርታችን ምን ሆኗል? ተጽፏል አይደል የሚለው። ለትምህርታችን የተጻፈ በጣም ቻሌንጂንግ መጽሐፍ ነው። ዛሬም ቢሆን ከዚህ ውስጥ አንዳንድ ፕሪንሲፕልስ ድራይቭ እያረኩ ላንሳ። አንዱ
የእግዚአብሔር ሕዝብ አቅሙ በእግዚአብሔር ፊት መውደቁ ነው። ዕንባቆም ይህን ነገር ሲመለከት በሕዝቡ መካከል ኦብዘርቭ ያደረገውን ነገር ይዞ ወዴት ነው ሄደው? እግዚአብሔር ፊት ነው የወደቀው። ጠየቀ እግዚአብሔር ሆይ አለ። አንዱ ሉዝ ያደረግነው ነገር በዚህ ዘመን we tell everybody except God ማለት የሰማነውን ያየነውን ኦብዘርቭ ያደረገ እንቀባበለዋለን፣ ሼር እናደርገዋለን፣ እንነጋገራለን፣ አንዱ ለአንዱ ያስተላልፋል። ግን ተንበርከን እግዚአብሔር ሆይ ወንድሜ ገሌ ወድቋል አስበው፣ እግዚአብሔር ሆይ ቤተ ክርስቲያን እንዲሆናለች ለምን እስከ መቼ? እግዚአብሔር ተመልከተን፣ ግፍ አለ፣ በደል አለ፣ አመፅ አለ፣ አለመቀባበል አለ፣ ይቅር አለመባባል አለ፣ መጨካከን አለ፣ መቀባበል አቅቶ እግዚአብሔር ሆይ ወገኖች ሆይ በእግዚአብሔር ፊት መውደቅ ያለን አንዱ አቅማችን እሱ ነው። ከኔ ጋር ናቸው። ዛሬ መመለስ ይሆንልን። እግዚአብሔር ከወሬ ሱስ ከወሬ መንደር ያወጣን። እግዚአብሔር በፊቱ የምንወድቅበትን በፊቱ የምናለቅስበትን ፊቱን የምንፈልግበትን አቅም እግዚአብሔር ሪስቶር ያደርግልን። ይሄ ነቢይ ይሄ እኮ በሩቅ ስለሆነ ጉዳይ አይደለም አሁን እያነሳን ያለ ነው። በእግዚአብሔር ሕዝብ መካከል ስለሆነ ጉዳይ ነው የምናነሳው እኮ። ዛሬ ጥያቄ ያላችሁ ስለ ቤተ ክርስቲያን፣ ጥያቄ ያላችሁ ስለ መሪዎች፣ ጥያቄ ያላችሁ ስለ አገር፣ ጥያቄ ያላችሁ ስለ ግል ሕይወታችሁ እግዚአብሔር ሆይ ለምን? እግዚአብሔር ሆይ እስከ መቼ? እግዚአብሔር ሆይ እግዚአብሔር ሆይ ተመልከት። ይሄ መሰዊያችን ይታደስልን። ይሄ እግዚአብሔርን ፊት መፈለግ፣ በጌታ ፊት ወድቆ በጌታ ፊት የመጮህ ይሄ አቅማችን ሪስቶር ያደርግልን። በእውነት አንዱ የተመታብን ምክንያቱም አሁን እኮ የሚገርማችሁ እዚህ አንድ ነገር ሀፕን ቢያደርግ እኛ ከዚህ ሳንወጣ አገር ቤት ይደርሳል። ፍጥነቱ ምንቀባበልበት ፍጥነት ራሱ አስገራሚ ነው። የሚሄድበት ፍጥነት ራሱ በተለይ መጥፎ ነገር ከሆነ፣ ጥሩ ነገር ከሆነ እንኳን ብዙ ከዚህ በርም አይወጣም። እሺ በተለይ ጥሩ ያልሆነ ነገር ከሆነ የሚሄድበት ፍጥነት አስገራሚ ነው። ማን ነው የሚያስኬደው? እኛው ነን እኮ። እግር የለውም መቼም ራሱ አይሄድም። ሶ ይሄ አለን ዱ ዊ ሃቭ ዳት ካልቸር ኦፍ ፕሬይንግ እግዚአብሔር ፊት ወድቀን እግዚአብሔር ሆይ ብለን ኢቭን እነዚህ አንዳንድ ቤተክርስቲያን ውስጥ ስለምናያቸው ሰዎች ቤተክርስቲያን ውስጥ ደስ ስለማንሰኝባቸው ነገሮች እግዚአብሔር ፊት ወድቀን እግዚአብሔር ሆይ ብለን አልቅሰናል፣ ጮኸናል፣ ጠይቀናል። ያ ስለ ጉዳዩ ከብዙ ሰዎች ጋር አውርተን ሊሆን ይችላል። ከእግዚአብሔር ጋር አውርተናል። ከእግዚአብሔር ውጭ ከብዙ ሰዎች ጋር እናወራለን። ዛሬ አንዱ ከዚህ ከዕንባቆም የማየው በጌታ ፊት ወድቆ ጌታዊ ግፍ በዛ፣ በደል በዛ፣ አመፅ በዛ፣ ፍርድ እየተዛባ ነው፣ ግራ ተጋብተናል። በዙሪያችን ካለው ጨለማ የተነሳ የምናደርገውን አናውቅም። ግን አይኖቻቸው ወደ አንተ ናቸው። ስለ ግል ሕይወታችሁ፣ ስለ ቤተ ክርስቲያን፣ በአገር ደረጃም ስለሚሆን ነገር እግዚአብሔር ሆይ በዛ ተመልከት። እግዚአብሔር ሆይ አንዱ ከዕንባቆም መማረው ፕሪንሲፕል እሱ ነው። ሁለተኛው የቱንም ያክል ጨለማ ቢሆን እግዚአብሔር በስፍራው ላይ አለ። እግዚአብሔር በቦታው ላይ አለ። እግዚአብሔር በስራ ላይ ነው። እኔ የሚገርመኝ እሱ ጠየቀ። ይሄ ሁሉ እስከ መቼ ለምን ሲል እኮ እግዚአብሔር እያየ ያለ አይመስልም። ግን ሲመልስ እናንተ የምትንቁ ሆይ፣ ይሄ እኮ ማለት እግዚአብሔር ያለ የማይመስለው፣ የሚሰራ የማይመስለው፣ የሚፈርድ የማይመስለው፣ የሚያይ እናንተ የምትንቁ ሆይ እዩ፣ ተደነቁ። በዘመናችሁ ይሆናል። በዘመናችሁ እግዚአብሔር ይፈርዳል። በዘመናችሁ እግዚአብሔር መልስ ይሰጣል። በዘመናችሁ የእግዚአብሔር ፍርድ ይገለጻል። ማይታመን ነው አሰራሩ። ከሰው አንደርስታንዲንግ በላይ ነው። ይኸውላችሁ እግዚአብሔር በዚህ ስትጠብቁት በዚህ ሊመጣ ይችላል። ግን አለ በማደሪያው፣ ግን አለ በዙፋኑ። ግን ተመልከቱ የእግዚአብሔር አደራረግ፣ የእግዚአብሔር አሰራር ከሰው መረዳት ከሰው አንደርስታንዲንግ ያለፈ ነው። አንድ ክፍል ውስጥ አንድ ተማሪ እውነት እግዚአብሔር በዚህ ዘመን ይፈርዳል አለች። አለ እግዚአብሔር፣ የእግዚአብሔር ፍርድ የሚባል ነገር አለ? ካለ ይሄ ሲሆን የት አለ እግዚአብሔር? ይሄ ሲፈጸም ይሄ ሲሆን ለምን ዝም አለ እግዚአብሔር? እኔ እቸገራለሁ። ከባድ ጥያቄ ነው። በእውነት ይፈርዳል በዚህ ዘመን እግዚአብሔር? በእውነት አይቶ ይፈርዳል እግዚአብሔር? እኔ አላየውም ሲፈርድ። እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ዘረዘረች። ለዛች እህት የሰጧት መልስ ከአንድ መጽሐፍ ሳነብ ምን ይላል?
የእግዚአብሔር ወፍጮ የሚፈጨው በዝግታ ቢሆንም ስልቅ አድርጎ ይፈጫል ይላል። የእግዚአብሔር ወፍጮ የሚፈጨው በዝግታ ቢሆንም ድብን አድርጎ ይፈጫል ይላል። ግን አትሰሙ፣ ግግግግ ሲል አትሰሙ፣ ሲጨመር ሲል አትሰሙ። ግን እየፈጨ ነው ተብሎ ይሰበካል። አዎ እየፈጨ ነው። እሺ አዎ ትበራላችሁ፣ ትጠርምሳላችሁ፣ ትሄዳላችሁ እና እንዳትጠብቁ እየፈጨ እግዚአብሔር በስራ ላይ ነው። ኖ ማተር ሃው ዳርክ ኢት ኢዝ ቢሰማንም ባይሰማንም ብናይም ባናይም ቪዚብል ቢሆንም ባይሆንም ማይ ጋድ ኢዝ አት ወርክ። እግዚአብሔር በስራ ላይ ነው። እግዚአብሔር በእንቅስቃሴ ላይ ነው። እግዚአብሔር በቦታው ላይ ነው። ለዚህ እኮ ነው ምን አለ? እግዚአብሔር ግን በተቀደሰ መቅደሱ ውስጥ አለ። ምድር ሁሉ በፊቱ ምን ትበል? አለ በማደሪያው። እግዚአብሔር አለ በዙፋኑ። ቅዱስ ነህ አንተ አትለወጥም፣ ስራም አያልቅም። እግዚአብሔር አለ በማደሪያው። እግዚአብሔር አለ በዙፋኑ። እግዚአብሔር አለ በማደሪያው። የኔ ጌታ አለ በዙፋኑ። ሃሌሉያ። አይመስልም? አንዳንድ ጊዜ ለምን ግን ይሄ ሆነ? እስከ መቼ ግን ይሄ ይሆናል? ይሄ እኮ በነገራችን ላይ በግል ህይወታችንም በምናልፍባቸው አንዳንድ አስቸጋሪ ነገሮች እግዚአብሔር ሆይ ግን ለምን እስከ መቼ እዚህ ሁኔታ ውስጥ ሆናለሁ? ለምን ዝም ትላለህ? አንተ ይሄ ግፍ ሲሆንብኝ፣ ይሄ በደል ሲፈጸም የት አለ አንተ? ለምን አለ በማደሪያው። እግዚአብሔር አለ በዙፋኑ። እግዚአብሔር አለ በማደሪያው። እግዚአብሔር አለ በዙፋኑ። አለ በማደሪያው። እግዚአብሔር አለ በዙፋኑ። አለ በማደሪያው። የእግዚአብሔር አደራረግ ልዩ ልዩ ነው። እሱ ነው የሚገርመኝ። አንዳንዴ እዚህ ጋር አፍጥጠን እንጠብቃል። ሜቢ ከኋላ መጥቶ ሶፍት ጀንትል የሆነ ተች I'm here for you አለ። እግዚአብሔር አለ በማደሪያው ላይ፣ በዙፋኑ ላይ፣ በቦታው ላይ አለ እግዚአብሔር። የእግዚአብሔር አደራረግ ይለያል። ይሄ በጣም የሚደንቀኝ ነገር ነው። ለምን እንዲህ ሲሆን ሲለው በዘመን ምን ማለት ግን እኮ በጣም ኮንፊውዚንግ ነው እኮ። እንዴት ነው እግዚአብሔር ጠላቶቻቸውን የባሱ ጨካኞች የባሱ አመፀኞች ተጠቅሞ እንዲህ ያደርጋሉ? እንዴት ነው የሚለው እግዚአብሔር? ለዚህ ነው እኮ ግራ የገባው እሱ። ምን ማለት ነው? እጠብቃለሁ መልስልኝ ብሎ እኮ ጥያቄ ያቀረበው ለዚህ ነው። he was confused። ትለወጣለህ አንተ ወይስ አሰራር ይቀያየራል? ምን ማለት ነው? አያችሁ፣ እግዚአብሔርን በአንድ ቦክስ ውስጥ አስቀምጠን በቃ አሰራሩ ይሄ ነው ብለን ደምድመን አንጨርሰውም። የሱ አደራረግ it goes beyond our understanding. it goes beyond our understanding። እግዚአብሔር ይመስገን። ሃሌሉያ። ሶስተኛ ጻድቅ በእምነት በህይወት ይኖራል። ይሄ ምንም ነገር በትረሱ እስካሁን ይሄ እንዲህ መከፋፈሉ ነው። አንድ ከሁለት እስከ 4 1 ከ5 እስከ 11 1 ከ16 እንዲህ ያልኩት እሱን ብትረሱ ይሄን ይዛችሁ ጻድቅ በእምነት በህይወት ይኖራል። እዚህ ታስብላላችሁ። እንደኛ ሀገር በጣም ብዙ ነው የሚያስብሉት። ጻድቅ በእምነት በህይወት ይኖራል እንበለው። ጻድቅ በእምነት በህይወት ይኖራል። ሃሌሉያ። የእግዚአብሔር ሰው ግፍ፣ አመጽ፣ በደል ምሳሌ የማይሆኑ ሰዎች፣ እንቅፋት የሚሆኑ ሰዎች፣ ኃጢአትን ተለማምደው እንቅፋት በበዙበት የእግዚአብሔር ሰው በእምነቱ በህይወት ይኖራል። በእምነት ይቀጥላል። በእምነት ይቆማል። በእምነት ይራመዳል። በእምነት ወደፊት ይራመዳል። ለዚህ ይሄ ነው አንተ በእምነት በህይወት ኑር። አሁን እኮ ብዙ እኛ መካከል የሚሆን ነገር ካስተዋል፣ ካየን፣ ከሰማን ምን ካል ጆሮን ጭው የሚያደርግ እኔ አንድ ወቅት ምን አይነት አስተሳሰብ ላይ መጥቼ ነበር። በእውነት በዚህ ዘመን በምድር ላይ ያለችዋ ቤተክርስቲያን መጽሐፍ ቅዱስ ውስጥ ካለችዋ ቤተክርስቲያን ጋር አንድ አይነት ናት ወይ?
ሜቢ ዊ ሚስ ሰምቲንግ እና this is different ፈጽሞ በዚህ እንቅስቃሴ ውስጥ እግዚአብሔር ሊኖር አይችልም ወደሚል አስተሳሰብ እያጋደልኩ ነበር። ሊሆን አይችልም። this can't be a church። የምትሰሙት ነገር የምታዩት ነገር ያስባል። this can't be a church። የኒው ቴስተመንት ቸርች ታይፕ ሊሆን አይችልም። እና ግን እግዚአብሔር የተናገረኝ የመለሰኝ በኮሜንተሪ ነው፣ በማብራሪያ። እግዚአብሔር እኮ የሚናገርበት መንገድ ብዙ ነው። አሁን እኛ ያው መቼም ጊዜው ተለውጦ ሰው ሁሉ በሰልፍ ከሆነ ቦታ ለመቀበል የሚሄድበት ጊዜ ሆነ እንጂ በእውነት እግዚአብሔር የሚናገርበት መንገድ አሜን አሜን። ያ እግዚአብሔር ይናገራል። አሁን ተለውጦ እንዳልኳችሁ ነው። እኔ ሰብኬ አንድ ቦታ መልእክት አቅርቤ ሲጨርስ አንድ እናት መጥቶ በጣም ጥሩ መልእክት ነው ያቀረብከው፣ ጌታ ይባርክ፣ በጣም ጥሩ ስብከት ነው አለ። ግን መልእክት የለም አለ። እኔ እኮ 45 ደቂቃ ሰብኬ ልቤ ውልቅ ብሏል። እሳቸው የፈለጉ ልክ ሲጨርስ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስለዚህ ጥሩ ነው ስብከቱ፣ ወድጄዋለሁ፣ ግን መልእክት የለም። እና ቃል ሰምቶ መልእክት የሚጠብቅ ህዝብ ተፈጥሯል። አሁን ምህረት ያደርግልን፣ ፈውስ ይሆንልን። አሜን ይሆንልን። ፈውስ ያስፈልጋል፣ ምህረት ያስፈልጋል። ለምን ርቀን በጣም በጣም ብዙ ርቀን ስለሄድን ማለት ነው። ጻድቅ በእምነት በህይወት ምን ያደርጋል? ይኖራል። የእግዚአብሔር ሰው በእምነት በህይወት ይኖራል። እና ያ ኮሜንተሪ ልክ ያነበው ምን ይላል? goodness can survive in the midst of darkness ይላል። ይሄ የኤሊን ቤተሰብና የሳሙኤልን ቤተሰብ እያነጻጸረ የተጻፈ አንዲት ሜሪ ኢቫንስ የተባለች ሴት የጻፈችው ኮሜንተሪ ነውና አውስ በጣም ነው እንትን ስትራይክ ያደረገኝ። ማለት እዛው እነ ኤሊ ቤት ውስጥ የኤሊ ልጆች ሁለት ችግር ነበረው። አንዱ የሆድ ችግር ነው የነበረባቸው። ፉድ ኢዝ ጉድ ይበላል እንደ ጉድ ከሰኞ እስከ እሑድ በተለያየ ሙድ ይላል። የኔ ልጆች እንደዛ ሲዘምሩ ነው አሁን አድጓል። እና የሆድ ለእግዚአብሔር ከሚገባው ፓርት ላይ የወሰዱ፣ ሌላው የኢሞራሊቲ ችግር ነበረባቸው። ለአምልኮ የሚመጡ ሴቶችን እዛው ታቦቱ ባለበት ቦታ ያባልጉ ነበርና እዚያ ቤት ውስጥ ግን ሳሙኤል በእግዚአብሔርም በኤሊም ፊት ምን ያደርግ ነበር? እሱ goodness can survive in the midst of darkness no matter how dark it is። እግዚአብሔር ይሄ ቅሬታዎቹ የእግዚአብሔር ሰርቫይቭ ሊያረግ የብርሃን ፍንጣቂ ያን ጨለማ አሸንፎ መውጣት ይችላል። እና yes አሉ ፖስተር የማያውቃቸው አሉ፣ ማለት ሶሻል ሚዲያ የማያውቃቸው አሉ፣ ስም የሌላቸው ግን አሉ። ልክ ኤልያስ እኔ ብቻዬን ቀረው ሰኔ ሲል አሉ። ግን ያናድዳል፣ አንዳንድ ጊዜ በጣም ያናድዳል። አንድ ክፍል ውስጥ አንድ ሰው እኔ እነዚህ ሰዎች በጣም ያናድዱኛል ካሉ የታሉ አለ። ካሉ ለምን አይወጡ? ኤልያስ ብቻው እንደዛ ሲጋፈጥ የታሉ? ካሉ አለ። ካሉ አሉ፣ በቃ ካሉ አሉ። ሃሌሉያ። እና በየትኛውም ጨለማ ዘመን ውስጥ ለእግዚአብሔር መኖር ይቻላል። በየትኛውም ጨለማ ስፍራ፣ በየትኛውም በማይመች ቦታ፣ በየትኛውም በጣም ብዙ መጥፎ ነገር በሚሰማበት በሚደረግበት ቦታ ጻድቅ በእምነት በህይወት ይኖራል። እሺ፣ ጻድቅ በእምነት በህይወት ይኖራል። ይሄን እንድትይዙን ይፈልጋል። ሌላ አንድ ነገር ልጨምር። እግዚአብሔር ይፈርዳል። በእውነት እግዚአብሔር ይቀጣል። አስለቃሽን ያስለቅሳል። የሚቀማውን ይቀማዋል። እግዚአብሔር ማን ይነካኛ የሚለው ይነካዋል። እግዚአብሔር አይገርማችሁም? 5 woes እነዚህ ቀደም ያነበብናቸው ቁጥር 6 ላይ ያን እኮ ነው የሚነግረን። የተሰረቀውን ሸቀጥ ለራሱ ለሚያከማች ራሱን በአመጽ ባለጠጋ ለሚያደርግ ምን ወዮለት፣ ወዮለት። የዘራውን ያጭዳል። 9 በተጭበረበረ ትርፍ ለመኖሪያውን ለሚገነባ ከጠላት እጅ ለማምለጥ ቤቱን በከፍታ ላይ ለሚሰራ። ይሄ እኮ በእኛ ዘመን ምናልባት አደገኛ አጥር ምናምን አጥር ሊሆን ይችላል። ኦኬ፣ እዚህ አይታጠርም አጥር፣ ብዙ አላየሁም ብዙ ቤቶች ላይ ግን ይሄ በሽቦ በአደገኛ ወዮለት። አፍረተ ስጋቸውን ለማየት ባልንጀሮቹን ለሚያጠጣ እስኪሰክሩም ድረስ ወይን ለሚቀዳላቸው ወዮለት። ይሄ እንጨቱን ንቃ ህይወት የሌለውን ድንጋይ ተነሳ ለሚል ይሄ እኮ በትረስት ማድረግ ላይ በመሳሪያ ኃይል በሰው ኃይል በዋትኤቨር ጉዝ በሆነ ነገር ታምኖ
በሱ ለሚኩራራ ወዮለት። እግዚአብሔር ግን በተቀደሰ መቅደስ ውስጥ አለ። ምድር ሁሉ በፊቱ ጸጥ ትበል። እግዚአብሔር ይፈርዳል። እግዚአብሔር ያያል። የሚያስለቅሱትን እግዚአብሔር ያያል። የሚጨቁኑትን እግዚአብሔር ያያል። በእውነት የሚጨቁኑት ሰዎች እንባ እግዚአብሔር ያያል። ሰው ከሆነ ቀጠና ሲያልፍ ጠቡ ከሰው ጋር ሳይሆን ከእግዚአብሔር ጋር፣ ከሆነ መስመር ሲያልፍ ጠቡ ከሰው ጋር አይደለም። አቅም ከሌለው ከሰው ጋር አይደለም። አቅም ለሌለው አቅም የሆነ እግዚአብሔር፣ የሚያለቅሱትን የሚያነቡትን የሚመለከት እግዚአብሔር ይፈርዳል። እግዚአብሔር የስ ድምፅ ላንሰማ እንችላለን፣ ግን ስልቅ አድርጎ ይፈጫል። ደህና አድርጎ ይፈጫል። በደንብ አድርጎ ይፈጫል። ይሄ የሚያስጠነቅቀን ነው። ራሳችን እንድናይ የሚያደርግ ነው። በእውነት ማንም ስላላየን፣ ማንም ስላልተቆጣን፣ ማንም ስላልተነገረን ልክ የሆን መስለን ብዙ በአመፅ በግፍ በተንኮል በምን ብንቀጥል ራሱ እግዚአብሔር መንገዳችን ላይ ያገኘናል። ይህም አስተማሪ ነው። አቤቱ እግዚአብሔር ሆይ በአመታት መካከል ስራህን ፈጽም። ዝናን ሰምቼ ፈራው ካለ በኋላ ስራ ማስፈራ። በእኛ ዘመን አድሳቸው፣ በእኛ ጊዜ እንዲታወቁ አድርግ። በመዓትህ ጊዜ ምሕረትን አስብ። እግዚአብሔር በአመታት መካከል ስራውን ይፈጽማል። እግዚአብሔር በዘመናት መካከል ሀሳቡን ይፈጽማል። የእግዚአብሔርን ሀሳብ ሊያስቆም የሚችል የለም። ለዚህ ነው ዘማሪዋ አቤቱ በአመታት መካከል ስራህን ፈጽም የሚል ዝማሬ አለ። እንግዲህ ስጠቀልለው ዕንባቆም ምን አለ? እኔ አለ በቃ ባንተ እታመናለሁ፣ በቃ ባንተ እደግፋለሁ። የስ እስከ መቼ የሚያስብል ጥያቄ ውስጥ ነው ያለው። የስ የሚያየው ነገር ዲስአፖይንቲንግ ነው። የሚያየው ነገር ፍረስትሬት የሚያደርግ ነው። የስ በጣም ብዙ የሚያስጨንቅ ነገር ነው ያለው። ግን እኔ ግን ሰማው፣ ደነገጥኩ፣ ተረዳሁ የእግዚአብሔርን ሀሳብ። በቃ ምንም ባዶ ቢሆን፣ ምንም ባይታይ፣ ለጊዜው ጨለምልም ያለ ቢመስልም፣ የሚሆን ባይመስልም፣ የተጎዳው እግዚአብሔር የሚያይ ባይመስለኝም፣ እኔ ግን ሃሌሉያ በእግዚአብሔር ደስ ይለኛል። በድነቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። እኔ ግን ካንተ ጋር እስማማለሁ፣ ጸልያለሁ። እኔ ግን ወደ አንተ እመለከታለሁ። እኔ ግን በአንተ ደስ ይለኛል። በድነቴ አምላክ ሐሴት አደርጋለሁ። ኃይሌ ነህ። እግሮቼ እንደ ዋላ እግሮች በከፍታዎች ላይ ያስኬደ፣ ያራምደኛል፣ ያቆመኛል፣ ያጸናኛል። ጻድቅ በእምነት በሕይወት ይኖራል። ወገኖቼ ሆይ ዛሬ በዚህ ጉባኤ ውስጥ እስከ መቼ ለምን የምትሉበት የግል ነገር፣ እስከ መቼ ለምን የምትሉበት የቤተ ክርስቲያን ነገር፣ እስከ መቼ ለምን የምትሉበት የአገር ነገር፣ ጻድቅ በእምነት በሕይወት ይኖራል። እግዚአብሔር ግን በተቀደሰ መቅደሱ ውስጥ አለ። ምድር ሁሉ በፊቱ ጸጥ ትበል፣ ዝም ትበል። እግዚአብሔር በስራ ላይ ነው። በእምነት ይኖራል ጻድቅ፣ በእምነት ይኖራል፣ በእምነት ይኖራል ጻድቅ፣ በእምነት ይኖራል። ቢያፈገፍግም ወደ ኋላ በእኔ ዘንድ ይሆናል የተጠላ። በእርሱ ደስ አይላትም ነፍሴ ብሏል ኢየሱሴ። በትዕግሥት ጠብቀው በዝምታ ዘንበል ይላል ጌታ። በትዕግሥት ጠብቂው በዝምታ ዘንበል ይላል ጌታ። በእምነት ይኖራል ጻድቅ፣ በእምነት ይኖራል፣ በእምነት ይኖራል ጻድቅ፣ በእምነት ይኖራል። ቢያፈገፍግም ወደ ኋላ በእኔ ዘንድ ይሆናል የተጠላ። በእርሱ ደስ አይላትም ነፍሴ ብሏል ኢየሱሴ። በትዕግሥት ጠብቀው በዝምታ ዘንበል ይላል ጌታ። በትዕግሥት ጠብቂው በዝምታ ዘንበል ይላል። ግን እግዚአብሔር አንተ ለምን? ግን እግዚአብሔር ለምን? እስከ መቼ?
ይሄ ግፍ፣ ይሄ በደል፣ ይሄ ሲሆን ለምን? በትዕግስት ጠብቂው በዝምታ